አንድ ቀን ጧት ተነስቶ መኪናው ውስጥ ነዳጅ ቢታጣ፣ ኤሌክትሪክ ኃይል ቢቋረጥና የሱቆች መደርደሪያ ባዶ ቢሆኑ ምን ይሰማዎታል? ይህ በፊልም ላይ የሚታይ ድራማ አይደለም። ይህ ሁኔታ በማንኛውም ጊዜ ሊከሰት ይችላል። ምክንያቱም የዓለም ኢኮኖሚ በአንድ ጠባብ የውሃ መስመር ላይ ተንጠልጥሏል። የሆርሙዝ ስትሬት ስፋቱ 33 ኪሎ ሜትር ብቻ ነው። ነገር ግን በየቀኑ 21 ሚሊዮን በርሜል ነዳጅ ያልፍበታል። ዛሬ በዚህ ቻናል ይህ ጠባብ መስመር ለምን የዓለም ሀያላን አገራት የጦር አውድማ እንደሆኑ፣ ኢራን እንዴት ዓለምን እንደምትቆጣጠርበትና የአሜሪካ ስጋት ምን እንደሆነ በጥልቀት እንመረምራለን፣ በጥልቀት እንተነትናለን። የመካከለኛው ምስራቅ የነዳጅ ሀብት የሚገኘው በፋርስ ባህረ ሰላጤ ወይም ደግሞ ፐርሲያን ገልፍ ውስጥ ነው። ነገር ግን አንድ ትልቅ ችግር አለ። እነዚህ ሀገራት ምርታቸውን ለዓለም ለማዳረስ ያላቸው መውጫ መንገድ አንድ ብቻ ነው። እሱም የሆርሙዝ ስትሬት ነው። መስመሩ 33 ኪሎ ሜትር ቢሰፋም ጥልቅ ውሃ ያላቸውና ግዙፍ መርከቦች ሊያልፉባቸው የሚችሉባቸው መንገዶች ግን በእያንዳንዱ አቅጣጫ 3 ኪሎ ሜትር ብቻ ናቸው። ይህ ማለት የዓለምን 20 በመቶ ነዳጅ በዚህች ጠባብ ኮሪደር ውስጥ ማሳለፍ ግዴታ ነው። ይህ ጂኦግራፊያዊ ወጥመድ ለኢራን ትልቅ ዕድል፣ ለሌሎች ደግሞ ትልቅ ስጋት ፈጥረዋል። ኢራን የዚህ መስመር ሰሜናዊ ክፍል ባለቤት ናት። ለዓመታት ኢራን ይህንን መስመር እንደ ፖለቲካዊ መሳሪያ ስትጠቀምበት ቆይታለች። ማንኛውም መርከብ ወደ ፋርስ ባህረ ሰላጤ ሲገባ ሆነ ሲወጣ በኢራን የባህር ክልል በኩል ማለፍ አለበት። ኢራን እንደ አሜሪካ ግዙፍ መርከቦች ባይኖራትም በሺዎች የሚቆጠሩ ትናንሽ ፈጣን ጀልባዎች፣ ባህር ውስጥ የሚቀበሩ ፈንጂዎችና ከዳርቻ የሚተኮሱ ሚሳኤሎች አሏት። ኢራን ዓለምን ማስፈራራት ስትፈልግ የምትናገረው አንድ ነገር አለ፣ መስመሩን ዘገዋለሁ። ይህን ካደረገች የነዳጅ ዋጋ በአንድ ሌሊት በ400 እጥፍ ሊጨምር እንደሚችል ታውቃለች። ይህ የኢራን ኔቶ ፓወር ነው። አሜሪካ ከዚህ ቀደም የነዳጅ ፍላጎቷን የምታሟላው ከመካከለኛው ምስራቅ ነበር። ዛሬ ግን ራሷን ችላለች። ቢሊዮን ዶላሮች በማውጣት የባህር ኃይሏን እዚህ ጋር ታቆያለች። ምክንያቱ የነዳጅ ዋጋ ዓለም አቀፋዊ ስለሆነ። ለምሳሌ ቻይና፣ ህንድ፣ ጃፓን 80 በመቶ ነዳጃቸው የሚገዙት በዚህ መስመር ነው። እዚህ ጋር ችግር ከተፈጠረ ቻይና ነዳጅ ፍለጋ ወደ ሌላ ገበያ ትሄዳለች። ይህም የአቅርቦት እጥረት በመፍጠር በአሜሪካም ሆነ በኢትዮጵያ ያለው የነዳጅ ዋጋ ሰማይ እንዲነካ ያደርገዋል። አሜሪካ የምትጠብቀው መርከቦችን ብቻ ሳይሆን የዓለምን የኢኮኖሚ መረጋጋት ነው። አሁን በ2026 ባለው ሁኔታ ውጥረቱ ከፍ ብለዋል። ኢራን የማለፊያ ክፍያ ጠይቃሉ ማለቷና አዳዲስ ድሮኖቻቸው እዚህ ጋር በዚህ አካባቢ ማስፈሯን ዓለምን አስግተዋል። መስመሩ ቢዘጋ የሚከተሉት 3 ነገሮች ሊከሰቱ ይችላሉ። አንደኛ፣ የዋጋ ንረት። የትራንስፖርት ዋጋ ስለሚጨምር ሁሉም የእቃዎችን ዋጋ ይነራል። የኢንዱስትሪ መቆም። በኤሌክትሪክና በነዳጅ የሚሰሩ ፋብሪካዎችን ስራ ይቆማሉ። ሶስተኛ፣ ጂኦፖለቲካዊ ጦርነትን ያስከትላል። ቻይናና አሜሪካ መስመሩን ለማስከፈት ወደ ቀጥተኛ ጦርነት ሊገቡ ይችላሉ። በሆርሙዝ ስትሬት ከመልክዓ ምድር በላይ ነው። የሰው ልጅ የጋራ ዕጣ ፈንታ የተሳሰረበት ቦታ ነው። ዓለማችን በቴክኖሎጂ ብትገሰግስም አሁንም በ21 ማይል ጠባብ ውሃ ላይ ተንጠልጥላ ትገኛለች። ስለዚህ ጉዳዩ የእናንተ አስተያየት ምንድን ነው? ኢራን መስመሩን የመዝጋት መብት አላት ብላችሁ ታስባላችሁ ወይስ ዓለም አቀፍ ማህበረሰብ በጋራ ሊቆጣጠረው ይገባል? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮ ከወደዳችሁ ላይክ እና ሼር በማድረጋችሁ እንዳትረሱ። በቀጣይ በሌላ አስገራሚ ርዕስ እስክንገናኝ ቸር ሰንብቱ። ሀብቴክ ሚዲያ